ሰላም ጤና ይስጥልኝ ወደ ተከበራችሁ የዩቲዩብ ተከታታዮች አዳዲሶች ዌልካም ወደ ቻናሌ እንኳን ደህና መጣችሁ። እንዲሁም ነባሮች እንዴት ናችሁ? ባላችሁበት ለሰላማችሁ ብዝት ይበልልኝ። መቅደስ ህልመኛዋ ነኝ። እንግዲህ በጣም አስተማሪ የሆኑ እኔ ያገኘኋቸውን የተማርኩባቸውን አንዳንድ ትምህርቶችን ሼር አደርጋችኋለሁ ማለት ነው። ታዲያ መቅደስ ህልመኛ ማነች? የት ነው የምትገኘው? ምንስ ነው የምታስተምረን? ምንስ ሼር ነው የምታደርገን ለምትሉ እንግዲህ በተከታታይ በቀጣይ አሪፍ አሪፍ የሆኑ ትምህርቶችን እኔ አይቼ ያገኘኋቸውን ያተረፍኳቸውን ብቻ ሼር አደርጋችኋለሁ ማለት ነው። በስደት ላይ በተለይ በስደት ላይ የሚገኙ እህቶቼ ሼር አድርጉልኝ ማለት ነው። ዩቱቤን ደግሞ ቻናሌ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ታዲያ በቀጣይ በጣም ገራሚ የሆኑ ትምህርቶች ይዤላችሁ መጣ ይሆናል። ግን ዛሬ አንድ አጠር ያለ ጥያቄና እንዲሁም ደግሞ ምክር ነገር ልሰጣችሁ እፈልጋለሁ ማለት ነው። እኛ በስደት ላይ የምንገኝ እህቶች በብዛት ራሳችን ላይ ሳይሆን ለሌሎች ሰዎች ነው የምንኖረው። የሌሎችን ህይወት ነው የምናበራው። የሌሎችን ህይወት ነው የምናሳምረው። የኛ ደስታ የኛ መኖር ብዙ ጊዜ አያስጨንቀንም። ግን እኛ ከሌለን ምንም ነገር እንደሌለ ማሰብ አለብን አንዳንዴ። ታዲያ ማናችንን ራሳችንን የምናስበው? ራሳችንን ለራሳችን ትንሽ ጊዜ ሰጥተናል ወይ? ለራሳችን የሆነ የራሳችን ላይ ጊዜ አጥፍተናል ወይ? ራሳችንን እንከባከባለን ወይ? ራሳችንን እናከብራለን ወይ? እኛ ከሌለን የምናደርጋቸው ነገሮች፣ የምንረዳቸው ሰዎች ወይ ደግሞ የምናደርጋቸው ነገሮች ሁላ እንደሌሉ ማወቅ አለብን ማለት ነው። ስለዚህ ራሳችንን መጠበቅ፣ ራሳችንን ማክበር፣ ራሳችንን መውደድ አለብን ማለት ነው። ራሳችን መውደድ ሲባል ራስ ወዳድነት ሳይሆን ራስን መውደድ፣ ራስን ማክበር፣ ለራስ ጊዜ መስጠት፣ ባለችን ጊዜ በቃ ራሳችንን የምታስደስተንን ትንሽዬ ነገር ማድረግ አለብን ማለት ነው። በብዛት በቃ ለሰዎች 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 ስንኖር ነገ ግን እኛ እጃችን ላይ ምንም ከሌለ እኛ አሁን ማድረግ የምንችለውን ነገር ማድረግ ካልቻልን እነዛ ሰዎችም አብረውን አይኖሩም። ስለዚህ አብዝቼ ደጋግሜ የምነግራችሁ ራሳችን ለራሳችን ትንሽ ጊዜ እንስጥ፣ ራሳችንን እንውደድ፣ ራሳችንን እናክብር። ታዲያ እኔ እንደዚህ ስላችሁ ይህን ሁላ አውቄው ደግሞ ከበፊት ኖሮኝ ሳይሆን ከብዙ ነገሮች ተምሬ ከብዙ ነገሮች አይቼ ከዛ ወደ ራሴ ተመልሼ እንዲህ ለራሴስ ማን ያለው ራሴ ሳልቆም ሌሎችን እንዴት አቆማለሁ የሚል ሀሳብ ውስጥ ገብቼ እንግዲህ ለራሴ አሁን ጊዜ የሰጠው ያለችኝን ትንሽዬ ጊዜ ለራሴም እየተጠቀምኩበት እገኛለሁ ማለት ነው። ታዲያ ወደ ስደት ስንወጣ ማድረግ የምንፈልጋቸው ነገሮች ኖሮ ነው የምንወጣው። ማሳካት የምንፈልገው ቤተሰብ መርዳት ሊሆን ይችላል። ራሳችንን የተሻለ ኑሮ ለማኖር ከትላንትና ዛሬን የተሻለ ለማድረግ እስከወጣን ድረስ ለሰዎች ብቻ መኖር ሳይሆን ለራሳችንም መኖር አለብን ማለት ነው። ታዲያ እኔ ወደ ስደት ከወጣው ኦልሬዲ ወደ 2 ዓመት ሊሆነኝ ነው። ታዲያ እዚህ 2 ዓመት ውስጥ ምን አግኝቻለሁ፣ ምን አትርፌያለሁ የሚል በቀጣይ ሼር ማደርጋችሁ ይሆናል ማለት ነው። ግን በብዛት ተደጋግሜ የምነግራችሁ ራሳችንን እናክብር፣ ራሳችንን እንውደድ፣ ለራሳችን ጊዜ ይኖረን። እኛ ከሌለን ምንም ነገር አይኖርም። ገንዘብ አይኖርም፣ ሰዎች መርዳት አይኖርም፣ ቤተሰብ ማገዝ አይኖርም። እና ለራሳችንም እንኖር በትንሹ ለራሳችንም እኛ ስንኖር ሌሎችን ማኖር እንችላለን። እኛ ጤነኛ ስንሆን ሰዎችን መርዳት እንችላለን። እኛ ለራሳችን ከፍ ስንል ሌሎችን ከፍ ማድረግ እንችላለን። እና ለራሳችንም ጊዜ እንስጥላችኋለሁ ውድ እህቶቼ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በቀጣይ ገራሚና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጣ ይሆናል። ለዛሬ እዚህ ጋር ይብቃን። መልካም ጊዜ